ሰላም ውድ የዚህ ቻናል ቤተሰቦች እንደምን አላችሁ? ዛሬ በጣም ልዩ እና ልብ የሚነካ ርዕስ ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻ አብራችሁ እንድትቆዩ በአክብሮት እጋብዛለሁ። በዚህ ምድር ላይ ስንኖር ስማቸውን ስንጠራቸው ልባችን በኩራት የሚሞላው፣ ጥላቸውን ስናይ የምንበረታባቸው ሰዎች አሉ። አባቶች፣ የሕይወታችን ጀግኖች፣ የቤት ውበት እና የጸሎት አምዶች። ዛሬ ስለ አንድ አባት እናወራለን። ስለዚህ ፀሐይ ሳይወጣ ወጥቶ ጨለማ ሳይመሽ ስለሚገባው፣ እግሩ ላብ እጁ ጠባሳ ስለተሞላው ስለ አባት ድካም እና ጥልቅ ፍቅር እንቃኛለን። ብዙውን ጊዜ የእናት ፍቅር እና መስዋዕትነት በግልጽ እናወራለን። ነገር ግን የአባት ፍቅር ብዙ ጊዜ በዝምታ የተሸፈነ፣ ያለ ጩኸት የሚከፈል መስዋዕትነት ነው። አባት እንባውን በልብ ውስጥ ቀብሮ በውጭው ግን እንደ ግራናይት ድንጋይ ጸንቶ የሚቆም የቤት መልህቅ ነው። ዛሬ ይህንን ዝምተኛ ፍቅር እና በስተጀርባው ያለው ውለታ እንቃኛለን። አንድ አባት ለልጆቹ የሚኖረው ፍቅር በቀልድ የሚታይ አይደለም። ማለዳ ላይ ሲነሳ ዛሬ ለልጆቼ ምን አደርጋለሁ ከሚል ሐሳብ ውጪ ለራሱ የሚኖረው አነስተኛ ነው። ደከመውን እግሩን አቅም ሰጥቶ ወደ ሥራ የሚያስኬደው የልጆቹ የወደፊት ሕይወት ናፍቆት ነው። አባቶች ድካማቸውን አያሳዩ። ፊታቸው ላይ የሚታየው ድካም ሳይሆን የእኛን ሕይወት ለማቅናት የሚከፍሉት ዕለት ተዕለት ውድ ዋጋ ነው። ጫማቸው ሲያልቅ ለልጆቼ ደብተር እገዛለሁ ብሎ የሚያልፍ አባቶች አሉ። ልብሳቸው ሲበላሽ የልጄ የትምህርት ቤት ቀጠሮ አለ ብለው ራሳቸውን የሚረሱ አሉ። በልጅነታችን አባረን የምንጠይቃቸው ጥያቄዎች ያስታውሳሉ። ይህንን ግዙልን፣ ያንን አድርጉልኝ ስንል ኪስ ባዶ ሆኖ ሳለ እሺ ለማለት አባቶች የሚያልፉትን የልብ ስብራት አስበውት ያውቃሉ? ገንዘብ የለኝም ማለት ከብዶ እየተነሳ ራሳቸውን የሚወነጅሉ አባቶች ስፍር ቁጥር የላቸውም። አንድ አባት ቤተሰቡ ለመንከባከብ የሚያልፈው የዕለት ተዕለት ሕይወት ከባድ ውጣ ውረድ የተሞላ ነው። የንጋት ጉዞ ፀሐይ ሳይወጣ ወፎች ሳይጮሁ ከቤት ወጥቶ ጨለማ ወርሶ የዕለት ኑሮውን ጫና ተሸክሞ የሚገባው አባት ጉዞ የራሱን ሕይወት ወይም ምቾት ፍለጋ ሳይሆን የልጆቹን ነገ የማቅናት ጥረት ነው። የአካል ድካም እና ውለታ፣ እግሩ ላብ እጁ በሥራ ጠባሳ የተሞላ ፊቱ በድካም የጠቆረ፣ በቤት ውስጥ የዋጋ ግሽበት እንዳይሰማ የልጆቹን ሕይወት ከእሱ የተሻለ እንዲሆኑ ሲል የሚከፍለውን የዕለት ተዕለት መስዋዕትነት ማሳያ ነው። የውስጥ ስብራት፣ መደበቅ፣ በሥራ ቦታ የሚደርስበትን ውርደት፣ የኑሮ ውድነት ጫና እና የሕይወት ውጣ ውረድ በሙሉ በውስጡ አፍኖ ይዟል። ወደ ቤት ሲመለስ ግን ያንን ሁሉ ሐዘን እና ድካም ዋጥ አድርጎ ፈገግ ብሎ የልጆቹን ፊት ለማየት ራሱን ያስገድዳል። የቤተሰብ መረጋጋት ለመጠበቅ ሲል የራሱን ደስታ እና ሰላም መስዋዕትነት ያደርጋል። ብዙ ጊዜ ልጆች በአባቶቻቸው ጥብቅነት እና ቁጥጥር ይማራሉ። አባቶች ጠንካሮች፣ ጨካኞች ወይም ከመጠን በላይ ጥብቆች ይመስሉናል። የማስተማር ዓለም እዚህ አትሂድ፣ ይህንን አታድርግ የሚሉት ትዕዛዞች ልጆችን ለማሰቃየት ወይም ነፃነታቸውን ለመገደብ የሚደረጉ አይደሉም። ይልቁንስ የዚች ዓለም መራር እውነታ እና አደገኛ ሁኔታ አስቀድመው ስለተረዱ ከጉዳት ለመጠበቅ የሚያደርጉት የፍቅር አጥር ናቸው። የመዋቅር እና የጽናት ምሰሶ አባት የቤተሰብ መልህቅ ነው። በሕይወት ማዕበል ሲነሳ መርከቡ እንዳትሰጥ
ራሱን እንደ ድልድይ አድርጎ የሚያቀርብ ቤተሰብ ከውጭ አደጋ ለመከላከል እንደ ግራናይት ድንጋይ ጸንቶ የሚቆም የማይናወጥ ጋሻ ነው። የአባት እውነተኛ መስዋዕትነት እና ውለታ ሙሉ በሙሉ የሚታወቀው እና ዋጋ የሚሰጠው ብዙውን ጊዜ እድሜ ገፍቶ ጉልበታቸውን ሲደክም እና ፀጉራቸውን ሲነጣ ነው። የጊዜ ሂደት እና መረዳት በልጅነት ዘመን ያልተረዳናቸውና የተቆጣናቸው ነገሮች ትልቅ ስንሆን እና እኛም የራሳችን የቤተሰብ ኃላፊነት ስንወስድ በግልጽ ይታየናል። ያን ጊዜ የአባት ትክክለኝነት እና መስዋዕትነት እንረዳለን። የአድናቆት ጥሪ በሕይወት እስካሉ ድረስ አባትን ማክበር፣ ድካሙን ማስታወስ እና አመሰግናለሁ ማለት ይገባል። ምክንያቱም የአባት ፍቅር ውድ እና ጊዜ ካለፈ በኋላ የሚገኝ አይደለምና ለሰውት መስዋዕትነት ክብር መስጠት የልጅነት ዜግነታዊ እና የሞራል ኃላፊነት ነው። ጓደኞቼ፣ አባቶቻችን በሕይወት ላሉ ለእነርሱ ያለንን አድናቆት ለመግለጽ ጊዜው አሁን ነው። ፀጉራቸው በብዛት ሲነጣ፣ የእጃቸው ቆዳ ሲደርቅ፣ ጉልበታቸው ሲደክም ማየት ከባድ ነው። ነገር ግን ያ የዕድሜ መግፋት ምልክት ለእኛ የከፈሉት የመስዋዕትነት ታሪክ መታሰቢያ ነው። ዛሬ ማታ ቤት ስንገባ ወይም አባት ስልክን ስናወራ አባቴ ስለምትደክምልኝ እና ፍቅርህ ስለማይለየኝ አመሰግናለሁ እንበል እስኪ። ምክንያቱም የአባት ፍቅር ውድ ነው፣ ጊዜ ካለፈ በኋላ የሚገኝ አይደለም። እናም ደግሞ አባታቸውም በሞት ወይም በሕይወት ሩቅነት የተለዩአቸውን ሰዎች ካላችሁ ትውስታችሁ በረከት ይሁንልን። የእነርሱ ውለታ በልባችን ውስጥ ለዘላለም ተጽፎ ይኖራል። ለአባቶች ሁሉ ክብር ይሁን። እንግዲህ የዛሬ መርሃ ግብራችን ይህንን ይመስል ነበር። ቪዲዮውን ከወደዱ ላይክ በማድረግ ለወዳጅ ዘመዶ በማጋራት ሼር፣ እንዲሁም ለዚህ ቻናል አዲስ ከሆኑ ሰብስክራይብ በማድረግ በኮሜንት ሀሳብ ስለነበረን ቆይታ ሁሉ ከልብ እናመሰግናለን። ቀጣዩ የሚያስደንቅ ቪዲዮ እስከምንገናኝ ድረስ ሰላም ተመኘው።